ከዚህ በኋላ በመንገድ አትጠረጥ፣ እገላለሁ። እሺ አንተ ዱርዬ ባለጌ የምትባለው ልጅ አይደለ? Cinema Funny. Subscribe now. ከየት የመጣሽ ቀበሮ ነሽ? ለነገሩ ከሸቤ በቅርብ ነው የተፈታሁት። ለማንኛውም እንድታውቂያት የዚህ ሰፈር ካቦ እኔ ነኝ። እሺ ይቅርታ፣ የምታወራው አልገባኝም። ምንሽ ነው አንቺ? አንደርስታንድሽ ለሆነ እንዴ? ምንም አትማንኝም? ይቅርታ። አይ እሺ በቃ ምችት ስላልሽኝ በሚገባሽ ቋንቋ ላትኩልሽ። ለማንኛውም የዚህ ሰፈር አስተዳዳሪ እኔ ነኝ። የምትመሪውም በእኔ ህግ ብቻ ነው። ምንድነው ህጉ? እዚህ ሰፈር ላይ እኔን ክላም እንዳረግሽኝ እየሮጥሽ መተሽ ትስሚኛለሽ። እንዴ አንቺ ምንሽ ነው? ዝም ብለሽ ክራይሙን ታራምጃለሽ እንዴ? ምን ሆነሽ? አንተ ዱርዬ ባለጌ የምትባለው ልጅ አይደል? ወይት ልታፈለሱር በደልኝ ሾይኝ ዘይራ አይፈታኝም እንዴ? እሺ ነይ አንቺ ደንባራ። እሺ ነው አይፈታኝም። ምንሽ ነው የምትገተሪው? ጆሮሽ ይሸቅላል እንዴ? እንትን ወይ አረ በጋድ ምን አይነት ልጅ ነች? በእግዚአብሔር አቦሺ በቃ ጫሪው እንዴ! ምን ነው የምጭረው? ክብሪት እኮ አላሽኩ። ምን ዋዛናት በፈጣሪ። አረ ሂጂ ነው ያልኩሽ በእናትሽ። እሺ ኪዳነ ምሕረት ታክብርልኝ። አሜን። የዓለሙ ገዢ መድኃኒዓለም ያክብርልኝ። አሜን። ሚካኤል ያክብርልኝ። አንቺ እጅ ከዚህ ወና ማግለጤ ቆይ ስምሽ ማን ነው? ምን አገባ? ሾይ መፈጠኝ እንዴ? እቺ ልጅ ግን የሆነ ቦታ አውቃታለሁ። የቷ? እቺ አልቃሻዋን ነው? ማናት አልቃሻ? እጹብን ባልሆነ አይ እጹብ ነው ስሟ። ግን የት ነው የምታውቃት? ባለፈው ሸቤ ያወራው ልጅ ሄደች። እሷ እኮ ነች። ኧረ አፎግር በእናትህ። እቺ ገና ድምፅህን ከፍ አድርገህ ልትናገራት ስትሞክር ከራይሙድ ነው የምታራምደው። አደረች ፒያሳ አደረች ፒያሳ የኔማ እጹብ ፋራ መስላ ገብታ አደረች ፒያሳ። አቦ ይሄን ማንነት ምንም ልለምዶ አልቻልኩም። መልመድሽ ግድ ነው። እስከ መቼ? መፈለግ እስከምታቆሚ ድረስ። ቻው። አንቺ ምንሽ ነው? አሳይመንቴን ረስቼው። እጹብ ምሽ ልክ ነው ማለት ነው። ማለት ማነው? ልክ ነኝ አይደል? ስምሽ እጹብ ነው አይደለም? አቦ ስምሽን ንገሪኝ በእናትሽ። እጹብ ድንቅ። እና ምን ለየው? ወይስ ልታዝጊኝ እየሞከርሽ ነው? እንዴ የሰው ልጅ እኮ ብረት አይደለም የሚዘጋው።
አንቺማ መቼም የነገረኝን እሱ ልትሆኚ አትችይም። ማለት ማነው ምን ያለ ስለኔ? አይ ምንም። አሁን የደንቡን ፈጽሚና ጫሪ። ግኮ ክብሪት አልያዝኩም እንዳትዪ። ባይሆን እንደ ስምምነታችን ሳሚኝ ለይጅን ያልኩት እንዲህ መቼም የተስማማነው እንዲህ ቁም ያልኩህ ወደ ጌም ቆይ አንቺ ቶሎ ነው እንዴ ሆድ የሚብስሽ? በይ ለማንኛውም ነገ ከሰዓት ታችኛው መታጠፊያ ጋር እጠብቅሻለሁ። ይኸውልሽ መቅረት አይቻልም። ጭራሽ እንዳታረፍቺ። አረ መንገድሽ በዚህ ነው። ከዚህ በኋላ በመንገድ አትጠረቅ፣ እገድልሃለሁ። እሺ አላየሁህም ነው ባላይክ እመርጣለሁ። እቹባ እንተዋወቃለን እኮ ቢያንስ አንዴ ላስረዳሽ። ምኑን ነው የምታስረዳ? እንደ ጅል ማየት ወይስ ፍቅሬን እንደ ሞኝነት መቁጠር? እሱን ነው የምታስረዳኝ? አንዴ ስሚ። ምን ልስማብሽ? ብዙ ነገር እኮ መናገር እየፈለግኩኝ የሰው አፍ ውስጥ እንዳትገባ ብዬ ነው ሁሉም በወዲያ ብኝ ዝም ያልኩት። ቆይ እኔ እንደዚህ ማድረጉ ምን ይጠቅማል? ቆይ ከእኔ ምንድን ነው የምትፈልገው? ይቅርታሽን ብቻ። ማርያምን ነው መቼ ቢሆን ለአንተ ይቅርታ አላደርግልብሽ። አርፌ በተቀመጥኩበት ቁጭ ባልኩበት መተህ እዚህ ሁላ ነገር ውስጥ ገር ቆይ እሺ እኔ ምን ላድርግ? ምን አድርጌ ነው የምትለኝ? ልቀቀኝ። ሲጀመር እኔ ነኝ እንችለው ልቤን የትም ማዝረክረክ። ከዚህ በኋላ በመንገድ አትጠረቅ፣ እገድልሃለሁ። እሺ ስማ፣ ፍቅር የልጅ ተረት ተረት አይደለም። እሺ እንድትጫወትበት ደግሞ የተሰበረ ሰው ምንም ነገር ሊያደርግ ይችላል። አትጠራጠር፣ እኔም ቢሆን አደርገዋለሁ።